እኔ ኳስ ተጫዋች ዶክተር ነው መሆን የምፈልገው እኔ ሰው ነው መሆን የምፈልገው ሰው አዎ ሰው ማለት ነው ሁለት እግር ሁለት እጅ ሁለት አይን አንድ አፍንጫ ሁለት ጆሮ እና የመሳሰሉት ያለው አዎ በዚህ ክላስ ከምንም ነገር በላይ የሚያስፈልገው ስነ ስርዓት አፋችሁን ስትከፍቱ ወላጆቻችሁ ይታዩኛል ከእናንተ መሃል ጳውሎስ ኞኞን የሚያውቀው ማለት አረ እኔ ጳውሎስ ተስፋዬን የተሸረ ጳውሎስ ኞኞን የሚያውቅ የለም አንተ ጭላጭ ጭልጥ ያርገ አባቴ አምላክ ጭላጫ ምን አባክ ነው የምታንቀላፋው ተነስና አጥና እንቅልፍ አይጠቅምህም ተው እስቲ ከደከመው ይተኛ ታይ እንጂ ማዬ ከቤት እንኳን አንዱ ይንቃ እንጂ እኔ ተኛው አባዬ ተኛ ደግሞ ይሄ ተኛ ውርስ ነው እንዴ እሺ ደግሞ በማታ ደውልስ ጭቅጭቀኝ ነው ይሄ ሄሎ ምን ፈለግሽ ልጄን አገናኝ እሱን ማግኘት ሸር ጥያቄ አለኝ ሸር አቤል ጥያቄ አለው እሺ አቤል ምንድነው ጥያቄ ቀጥል ቲሸር ለምንድነው ሁሉም ዶሮዎች ለሊት 11 ሰዓት ላይ እኩል የሚጮሁት ምን መሰለ ሰማይ ቤት አንድ ዶሮ አለች ያቺ ዶሮ ስትጮህ ሁሉም እሷን ተከትሏት ይጮሃል እንዴት ቲሸር ሰማይ ቤት ንጹህ አይደለም እንዴ ኩሷን ትጥላለች ቂጧን ወደ ሲኦል አዙራ ስለምትጥል ሰማይ ቤት ናታቆሽ ሰማይ ቤት ንጹህ እንዴ ሲኦል እሳት አለ አይደለም እንዴ ቂጧን አያቃጥላትም ሽብሽብ ያድርጋት አንተ ምን አባካ ገባ በሰው ዶሮ ቂጥ ናባ አመጣ ውጣ